ስለ ታቦት እስቲ ትንሽ ንገረኝ። እኔ ከሩቅ ነው ማቀውና ከሩቅ ነው ማቀው ተጠግ አራት ማዕዘን ጣውላ ነው። እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለ። ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ምንም አይነት ማህበራዊ ግንዛቤ የላቸው። እንዴት ከሰው ጋር መኖር እንዳለባቸው እንኳን አያውቁ። አንዳንድ ኮሜንቶች ስገባ ክርስቲያኖች ናቸው። ምን እናርጋችሁ? ቆይ እንዴት ነው እናንተን በምንድን ነው የምናስተካክላችሁ? ምንድን ነው እየሄዳችሁ የምትመነጭፉት ሰው? ለምንድን ነው ነገር የምትፈልጉት? ይሄንን ስል ልወደድ ብለህ ነው ይሉኛል። ይሄንን ብዬ ልወደድ ከሆነ አውደዱኝ። እኔ ሰው እንዲጠላኝ አልፈልግም። ውድ የሀገሬ ልጆች፣ እኔ በጣም ከገረመኝ ነገር አንድ ነገር እስኪ ልንገራችሁ። አሜሪካ ድረስ ይሄ ዩናታ የሚባለው የጴንጤ ፓስተር አሜሪካ ድረስ ሄዶ ከትዝታው ጋር ቃለ መጠይቅ ሲያደርግ መቼም ሰምታችኋል አይደለ ውዶችዬ? አሁን ሰው አሜሪካ ድረስ ሄዶ ፕሌን ከፍሎ ሄዶ ስለ ኦርቶዶክሶች ሐሜት ያስፈልጋል? ምን ያህል ነው የከበዷችሁ? በእናታችሁ ምን ያህል ነው እንደዚህ ክብድ ያሏችሁ? ምን ያህል ነው አንተ ትዝታው የምትባለው ዘላለም ከነሱ ትከሻ ማትወርድ ሰውዬ? ግን ቆይ እስከ መቼ ነው ግን አንተ ምንድነው እዛ ጋር ጥለህ የወጣው ያንገበገበህ ነገር? ስለ ቅዳሴ ሰው ያማል። አምላኬ ድረስልኝ፣ ፈጣሪ ድረስልኝ። ቅዳሴ ማለት እኮ ለፈጣሪ የሚደረግ ንግግር ነው አይደለ? ያረዝማሉ 2 ሰዓት ሙሉ ምናምን እንደዚህ ተሰቃይቼ እንደዚህ ሆኜ እያለ ውድ ሀገሬ ልጆች፣ ምን አይነት የማይታፈር ዘመን ላይ ነው የደረስነው? ቅዳሴ በመቀደስ ረጅም ሰዓት የሚያናድደው ትውልድ እንኳን አይደለም ኦርቶዶክሶች። ቅዳሴ እኮ ሲቀደስ አካባቢው ልክ አዛን ሲል ክርስቲያኖች ደስ እንደሚላቸው አዛን ሲል አሁን አዛን ሱስ የሆነበት ክርስቲያን አለ በሀገራችን ላይ፣ ሰላማዊ ክርስቲያን። እኛ አሁን እንደዚህ ቅዳሴ ሲደረግ ሲቀር ቅርቅር የሚል ሰዎች አለን። ቅዳሴ ማለት ጥሩ መንፈስን የሚያመጣ ነገር ነው። ቅዳሴ ማለት ለፈጣሪ የሚቆም ነው። እግራቸው እስኪንቀጠቀጥ እግራቸው እስኪያብጥ የሚቆሙት ነገር ነው። በሐሜት መልክ አድርጋችሁ አደባባይ ላይ ይሄ ውርደት ነው። ከመጨረሻው እንድቹ በቃ እነሱን ስም እንዳነሳችሁ ልትሞቱ ነው። እነሱ ግን ሸጋ ሰዎች፣ ምርጥ ያራድዬ ልጅ ስለሆኑ ያንተን ነውር እንኳን በቪዲዮ አላወጡብህም። ቤተ ክርስቲያን ውስጥ ገብተህ የሰራኸውን በደል የእውነት አንድ የኦርቶዶክስ ሰዎች፣ እነዚህ ሰዎች አሁን ክብር አይገባቸውም? በእናትህ አሜሪካ ድረስ ሂዳችሁ ማለት ነው። አሜሪካ በህዝቡ ብር ማለት ነው፣ በዚህ በምስኪን ህዝብ ብር ከማሐረቡ እየፈታችሁ የውሸት ፍርድ እየፈረዳችሁ አሜሪካ ድረስ እየተጓዛችሁ ለሐሜት ነው። አይደንቃችሁም? ውድ ሀገሬ ልጆች፣ ክብር ነው የራሱ። አሜሪካ ድረስ ኦርቶዶክስ ሊታሙ ሲኬድ እንግዲህ እረ ሰላማችሁ ይብዛ ሀገሬ ልጆች። በክፉ ያነሳችሁ ፈጣሪ ያንሳው ከዚህ ምድር ላይ። የእውነቴን ነው የምላችሁ፣ በክፉ ያነሳችሁን ፈጣሪ ከዚህ ምድር ላይ ሳያስበው በአንድ አደገኛ ነገር ያንሳው። ሰው ቅዳሴ ለምን ተደረገ? እንደዚህ ረጅም ሰዓት ነው፣ እንደዚህ 6 ቄሶች ነው ምናምን። የነሱ እምነት ቦታ እኮ ከስፋቱ፣ ከህዝቡ ጥልቀት፣ ከህዝቡ ብዛት 6 ቄስ ምንድነው ቢቆም ምን ችግር አለው? ፈጣሪን ለማመለክ ነው የቆሙት እኮ። እናንተ አላችሁ እንዲህ መድረክ ላይ ስትጨፍሩ። ካራቴ ስትጫወቱ እረ ፈጣሪው ድረስልኝ፣ ፈጣሪው ድረስልኝ። ምን አይነት ጊዜ ላይ ነው ያለ ነው? እረ ምን አይነት ጊዜ ነው ያለ ነው? ያበላህን እጅ የሚነከስበት ጊዜ። ሰው ያረጋችሁ ኦርቶዶክስ እኮ ናቸው። ሰው እያንዳንዳችሁ ታሪክ ውስጥ ኦርቶዶክስ የሌለበት ታሪክ የለም። በተለይ በፕሮቴስታንት እምነት ተከታይ ለእናንተ ማለት ነው ጠቅላላ ጨርቃችሁን ጥላችሁ እንዳታብዱ ትንሽ የተዋጽኦ የኦርቶዶክስ ውስጣችሁ ኢማን ስላለ ነው። ጨርቃችሁን ጥላችሁ ታብዱ ነበረ።
ተንቀሳቀሱ፣ ማንም አይሰማችሁም። ሁሉ ጊዜ እነሱም ሰላማቸው ይብዛኛ ሰላማቸውን እንፈልጋለን። ምክንያቱም እኛ ከነሱ ጋር በመኖራችን ሰላም ይሰማናል። የሰላም ሰዎች ናቸው፣ የትህትና የፍቅር ሰዎች ናቸው። ቢወደዱ የማያንሳቸው የማይበዛባቸው ሰዎች ናቸው። እንግዲህ እቺ ሙስሊማታችን እንደተናገረችው ነው እነሱ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከመናገር ውጭ ምንም አይነት ስራ የላቸው። ትዝታው ሳሙኤል እና ዮናታን አክሊሉ ሐሜተኞች ናቸው። ምንም የታወቁ ግልጽ የሆነ ስራቸው የሆነ ሰዎች ናቸው። ዮናታን አክሊሉ ለምሳሌ ትዝታው ሳሙኤል መጠየቅ ያለበት ከዛው ከፕሮቴስታንት ጋር በተገናኘ ነገር ነው። በቃ ኦርቶዶክስ ተዋሕዶ ክርስቲያን አይደለም ትዝታው ሳሙኤል። እሱን የሚጠይቅበት ምክንያት የለም። ስለ ቤተ ክርስቲያኒቱ ከጠየቅ መጠየቅ ያለበት የራሷን ምዕመኖች ነው፣ የራሷን ተማሪዎች፣ የራሷን ሰዎች ነው መጠየቅ ያለበት። ያ ቤተ ክርስቲያኒቱን እለት ሲሰድብ የነበረን ሰው ብትጠይቀው የሚመልስልህ መልስ ስድብ ነው። አበቃ። ግልጽና አጭር ነገር ነው። በስድብ የኖረ ሰው ነው አሁንም ስድብ ነው የሚመልስልህ። ይሄን አውቆ ነው ዮናታን አክሊሉ የሚጠይቀው። ጥላቻ የለኝም ለቤተ ክርስቲያኒቱ ምናምን ብሏል። ግን ውስጥ ግን ጥላቻ አለው። ተመልካቾቹም ተከታዮቹም የሚፈልጉት ይሄንኑ ጥላቻ እንዲያስተላልፍ ነው። ሌላ አይነት ፍላጎት የላቸው። ባይሆንም አይከታተሉትም ነበር። ስለዚህ ትዝታው ሳሙኤልን አቅርቦ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠየቅ ምንም ውሃ የማያነሳ ጉዳይ ነው። ማለት ለምን እሱን ይጠይቋል? ስንት ቤተክርስቲያኒቷ መምህራን አሉ አይደል እንዴ? ስለ ታቦት ከተፈለገ፣ ስለ ቅዳሴ ከተፈለገ፣ ስለምታስተምረው አስተምሮ ከተፈለገ አጠቃላይ ለነዚህ ሁሉ ምላሽ ያላት ቤተክርስቲያን ናት። ለነዚህ ደግሞ ምላሽ የሚሰጡ የራሷ መምህራን አስተማሪዎች ያሏት ቤተክርስቲያን ናት። ይህ ጥያቄ የሚጠየቀው ለትዝታው ሳሙኤል አልነበረም። ትዝታው ሳሙኤል ለተባለ አንድ ቤተክርስቲያን በመሳደብ ለሚታወቅ ሰው አይደለም የሚጠየቀው የነበረው። አሁን በመሳደብ ነው የሚታወቀው ቤተክርስቲያኒቱ እንዲሆና እንጂ በዝማሬ አይደለም። በዝማሬ ይታወቃል እንዳትሉ። ዝማሬማ የነበረው ከቤተክርስቲያን ሳይወጣ በፊት ነበር። አሁን ዝማሬ አይደለም። አሁን እለት ቤተክርስቲያኒቱን የሚተች አንታይ ኦርቶዶክስ ተዋሕዶ ቸርች የሆነ ሰው ነው። አንታይ አጌንስት የሆነ ሰው ነው። የሚታወቀው ከቤተክርስቲያኒቱ ጋር በመላተም ነው። ስሙ ዘማሪ ሳይሆን መባል ያለበት ጸረ ኦርቶዶክስ ትዝታው ሳሙኤል፣ ዘማሪ ትዝታው ሳሙኤል ኤክስ ጸረ ኦርቶዶክስ ትዝታው ሳሙኤል። ይሄ ነው መሰጠት ያለበት። ይሄን ስል የፕሮቴስታንት መምህራን በስርዓት የሚናገሩ ምናምን የሉም እያሉ ሳይሆን ትዝታው ሳሙኤል ግን የሚቀርብ ሰውም አልነበረም። ዳሩ ግን ያቀረበውም ሰው ዮናታን አክሊሉም ያው የባሰበት ሰው ነው። እሱም መድረኩ ላይ ይህንንም ያንንም የሚናገር ነው። ብዙ እውቀቱ የለኝም ምናምን አለ። ለትችት ሲሆን ለመሳደብ ሲሆን ግን እውቀት እንዳለው ሰው ወጥቶ የሚናገር ነውና እንዲህ ያሉም ሙስሊም እህቶች ወንድሞች፣ ፕሮቴስታንት እህቶች ወንድሞች ጥሩ የሚናገሩ ሰዎች አሉ እንደዚህ እህታችን እና እዚህ ጋር የተናገረችው ነገር ልክ ነው። ሐሜተኞች ናቸው። ስለዚህ ለነሱ ቦታ የሚሰጥ የፕሮቴስታንት ተከታይም ካለ ቦታ መስጠት የለበትም የሚለውን ለማስረገጥ ነው።